እሷ ለራሷ ብቻቸውን ጅብ ጎረሰችው። ውይ ሴት ጨካኝ ነሽ ግን ደግሞ ሲቀላቀል ሌላ የሆነ ቃና አለው። ያበደ ነው። ሰብስክራይብ ላይክ እያደረጋችሁ አበርታቱን። ከዚህ በኋላ በሌላ በአዳዲሶች ነገር እመጣላችኋለን። ይመቻችሁ። ዛሬ ቁርስ ሴት ብቻ ለምን ይሰራል ብለን ተነስተን እንግዲህ አሁኑ የሚበላ ለመስራት በት እያለን ነው። ያው እንግዲህ አሁኑ ወጥ ቀስ አድርገን እየሰራን ነው። እንደምታዩ ሴት ክሊክ በኋላ ነው መለማመጥ ቀረ። በቃ የምንም መለማመጥ የለም፣ አያስፈልግም። ራሳችን ሰርተን እንበላለን። ከመጀመሩ ነው። አንዱም ከችና ያለች ምርጥዬ ወጥ እንሰራና እንበላለን። ከሌላ ነገር ምን አለው? እንግዲህ አሁን ዘይታችን አለን መጥነን እናስገባለን። ቀስ እያለን አንዳንዳችሁ በኮመንት አግዙን። እንደምታዩት ሴት ብዙም እንግዲህ አሁኑ አለ አይደል? ግን መጠን አድርገን እንሰራለን። ለራሳችን ካልሆነ ብለን አስበን አንዳንዴ በምንሰራቸው ነገሮች ደስተኛ ሆነን በምንሰራቸው ወቅቶች ደስተኛ ያለን ብለን አስበን ነበር። ያው እንግዲህ አሁኑ ችኳም አለች። ያው በጎን በኩል እየዘከረችንም ቢሆን ቀስ አድርጋ ያው ያገዘችን ነው። ብቻችን አይደለንም። ወንድ ልጅ ተበላ የሚባለው ይሄኔ ነው። አጋዥ አይጠፋም። ደግሞ ያላቸው አንዳንድ ሴቶች ወንዶችን አለ ቁጭ ብለው ብቻ አይደለም የሚሰሩት። ቆመን ሁላ አይደለም እንደ ሴት ልጅ ቁጢጥ ብለን እሷ እያንቀሳቀሰች ቀርበችልን ነው። ያው ቤት እናጸዳዳለን፣ ዕቃ እናሳሳለን። ያው የተሰራበትን እንግዲህ አሁን ያው አንዳንዴ ያስፈልጋል። ሴቶች ብቻ መቸገር የለባቸውም። ያዝ ይላል። የኔ ነው እኔ ያላየውም የኔ ማለት ነው። ያው አንዳንድ ብሎጋችን አንዳንድ ለማሳመር እንሞክራለን። ያው የመጀመሪያ ብሎጋችን ይሄ ነው። ወጥ ሚስታችንን በማገዝ ያው ሚስትን ጓደኛ ማለት ያው በሁሉም ሚስትም ጓደኝነትም አለ፣ ሴቶችም ያለበት አለ። ያው አይቀርም ወንድ ልጅ ማገዙ። ጎበዝ ነኝ ማለትም ጎበዝ ነኝ በማገዝ። አረራ እንዴ ምንም አይልም። ትንሽ ነው ብዙም አይደለም። የቀረው ይበቃል። ይሄስ ማን አየበት? እንቲ አንዳንድ ጥያቄዎች የጠየኳት ነው። ባሉበት ነገሮች ውስጥ ሁሉ ጥያቄ አይጠፋም። ስንሰራ ትያለሽ። ያው እገዛ በጎን ነው፣ ምክር በጎን ነው። ያን ጨምር ይሄን ጨምር የተባባልን ነው። እንግዲህ አሁን እያየን ነው እና ምን ላይ ደረክ እያለች አስከሰስከስም አለ አንዳንዴ እኔ በሰራሁበት እንዴት አንተ ቁጭ ብለህ ታማስላለህ እያለች ነው። እዚህ ጋር ሲኳ ያው እዚህ ጋር እንትን እያለች ነው። እያወራን ነበር። እዚህ ጋር አውቀን ነው ድምፁን ቀነስ ያደረግነው። ያው የኔ ድምፅ ይሻላችኋል ብዬ ነው። መጠናለን ያው ቀጥ ብለን እንመጣጠናለን። ያው የሚመጣጠን ነገር ብዙ ነው። ያው ፌስታል እንደምታዩት
ቀይ በርበሬ ናት። ቀስ አድርገን በምክር ወገን በኩል የተመከርን ነው እንዳደረግን ያው አንድም ጨምር እያለች ነው። ያው አንድ ጨመርኩላት። ቀይ ነገር ትወዳለች። ያው ኮስተር ያለ ሆዳም ናት። ያ እንደምታዩት እሽር ታረጋትና ቁጭ የድሃ አስቤዛ የሚባለው ይሄ ነው። በዚህ ነው የምንኖረው። አሰራር እንዴት ነው? ከ10 5 6 እኔ ራሴ ሰጥቼዋለሁ፣ ግን ምክር በጎን በኩል ስለሆነ ያው እናማስላለን። ወጣችን ክችን አድርገን እየሰራን ነው። ደርሳለች። ለመብላት ብዙ ሰው ሰፍ ብሎ ጠብቆናል። እንግዲህ አሁን ያው ድግስ ነው ያለ አለን እያሉን ነው። እቃው ማስቀመጫ ላስቲካችን ላይ ቀጠል ማነው ይጠራል? ሽታው አወደን እያሉ ነው። ከውጭ እየጠሩኝ ነው። እንግዲህ አሁኑ ምንድን ነው ይሄ ሁሉ ተብለናል። አሪፍ ነው ምግቡ ተብለናል። ያው ክችን ያለች ወጥ ቤት ገብተናል። በጠዋት ያው እዚያው ነው እና ማሰላሰለን እንላለን አለን። እንግዲህ ያው እናወርዳታለን። ምንድን ነበር? ወተት ነው ውሃ ያው አቀላቅለን ነው። አንዳንዴ የእሳት ነገር ያስፈራል። መጥኔ ስጣችሁ ሴቶች በርቱ ብለናል። እናበረታታለን። ይሄ ሁሉ አለን። እንግዲህ አሁኑ ሰርተናል። ያው እንግዲህ አሁኑ አለ ወደ አትክልት ያው በጎን በኩል ጎረድ ያስቀመጠችልን ተበላላችሁ እናቀርባለን። ባላችሁበት ይሄ ነገር ምን ሰራለን ነበር። ያው እንደምታዩት እኔ ተነስቼ ያለው እሷ እያገዘችኝ ነው። እገዛ አይጠፋም። ብቻችን አይደለም የምንሰራው። ያው አንዳንዴ ታውቃላችሁ ብቻ ቢያንስ ከሆነማ ይሄን ሁሉ ነገር አልችልም ነበር። የምር አልችልም ነበር፣ ግን ጎበዝ ነኝ። ለራሴ ከ10 6 ነው የምሰጣት። ያው ፍሩታችን ቀርቧል። ምንድን ነው ቴስቲያ ወደ እነዛ አካባቢ እሳችን እናስገባለን። በተናል ቁጭ በጎን በኩል ደግሞ ቀስ ብዬ እየሞከርኳት ነው። እንደዚህ አድርጊ እያልኩኝ ያው ጉብዝና እስከመች ነው ብለን አስበን ነው። ያው እስቲ በጣም ይኸውኛም እርግብ ጋቦች ለምን ጀግና ነን ለማርገብገብ ከሱ ውጫችንን በቃ ነን ብላ አርገብግብ አላለችኝ። ከማርገብገብም ሌላም በዲ ወጥሮቱ ነው የሰራሁት እያልኩኝ ስበጠረቅ ያረል ያሳየው እያለች በመሀል እየገባች ይሄ ፌር አይደለም፣ ይሄ ፌር አይደለም። ይኸው መጣች። ቀስ ያን ያቀራረቡ ነው እንግዲህ ሙዚቃ እንደምታዩት እየጨራረሰ ነው። የመጀመሪያችን ያንሰለሰልነው ነው ስልሱ ነው አባሉት። ያው እያስገባን ነው። ሻውን በሙቀ ውሃ አርጋው ዘብዝፈዋለች። ያው ማማሰሉን ተቀይራለች። እኛው ጥረት አውጥተናል። ከዚህ በኋላ ይበቃሃል አንተ ቁጭ በል አለች። እየጨረስን ነው፣ እያቀራረቡ እንግዲህ አሁን ቴስቲያችን ገባ። በስጋ መልኩ ልንበላ ነው። እንበላለን፣ ያው እናቀርባለን። ያ ተቀየረች ነው አንተ ሰነፍ አላለች።
ያው ጨርሰናል። እንግዲህ ወደ ፋይናሊ ላይ ደርሰናል። ሊበላ ሊጠጣ ነው። ጨዋችን ገባች። ቅርጽ እያደረገችብን ነው። ያው እየደረሰች ነው። ያማሰለች ሆኖ ጨው አስገብተናል። ያው ጨው የሚገባው በመጨረሻ ሰዓት ለወርድ ነው ሲል ያው ከወረደ በኋላ ቀጥታ እንሸኛታለን ይላሉ። እንግዲህ ዳቦችን ቆርስ አድርጋለች። ያው ቅርብ እያደረገ ነው። ደርሰናል። ኦልሬዲ ወደ ፋይናል ያው አለን። እንግዲህ አሁን ይሸታል። እንግዲህ አሁን በጣም ነው የሚጣፍጠው ሽታው ራሱ ገና ሳይበላው። ይኸው ምግባችን ቀርቧል። እንበላ ነው። ጓጉስ ብዙዎቹ ይኸው እንደምታዩት ያበደ ምግብ ነው። ሳልበላው ብቻ በሽታ ጠገብኩ። ይኸው ሽታው ሳልለው ይኸው ሽታው ራሱ ላይን ራሱ ያውጉዳል። ያበደ ነው። በቃ ቀልጠው ብዬ ቀረው እዛው ቀልጠው ብዬ ሰው ለምግብ እንደዚህ ይሆናል። ወደዛም ወደዛ ያመልጠን። ይህ ጠይቀች ምርጥ ነው አይደለም? ቆይ ሲንቅመሰውና እንየው አልኳት። ቀድሜ ረሳ አቀረስኳት አጎረስኳት። እስቲ እናየዋለን፣ ቼክ እናደርጋለን። እስቲ ምርጥዬ ናት። ሲያልቀምሰው ወይኔ ይሄ ሁሉ ጉጉት የእሷ ራሱ በጉጉት ጠብቃኛለች። ዋው በደ ነው። ናይስ። ያው ጓጉ እንግዲህ አሁኑ ብዙዎቻችን አጓጉል የሆኑ ምግቦችን እያሳየን ነሳናችሁ። ያው ቀመስናት። በጣም ይጣፍጣል። ያው እንደምታዩት ሁለታችንም ወረድንበት። እሷ ያው ለራሷ ብቻቸውን እጅብ ጎረሰችው። ውይ ሴት ጨካኝ ነሽ ግን ደግሞ ሲቀላቀል ሌላ የሆነ ቃና አለው። ያበደ ነው። ሰብስክራይብ ላይክ እያደረጋችሁ አበርታቱን። ከዚህ በኋላ በሌላ በአዳዲሶች ነገር እመጣላችኋለን። ይመቻችሁ።